በጣም አታካብድ አታወሳስብ ስለዚህ ተፈታን ብለን ተስፋ መቁረጥም ድንበር መዝለልም ማማረር ማለቃቀስ ሁሉን ነገር በጸለምተኝነት መመልከትም ተገቢ አይደለም ለፍቺ እንድንደረደር አይደለም ይሄንን ሁሉ ሐሳብ ያነሳውኝ ተረዱኝ እህት ወንድሞች መጨረሻ ሐሳቤ ምንድነው ፍቺ ተፈላጊ ነገር አይደለም ቀብገዱ ለሐላል ተብሎ ተወሰቡታ ግን ተፈቀደ ለምን ላነሳናቸው በርካታ ምክንያቶች ማለት ነው በቃ ሰው ማይችለውን ሐያት በቃ እጅህን ተጠምዝዘህ ቀሪ ሐያትህን ሞትህን ጠብቅ ተብሎ እስር ቤት እንደመወርወር አይደለም እድሜ ልክ ስራት አይደለም እንትኑ ካልተቻለ በእስልምና አረዳድ እንደዚህ በእስልምና አረዳድ ምክንያቶች አሳማኝ ምክንያቶች ባለው ጊዜ አለያይቷቸው ከዛ እያንዳንዳቸው የራሳቸውን ሐያት እንዲኖሩ ያደርጋሉ በማግስቱ ሌላ ህይወት ይቀጥላል ጋብቻም ያለው ህይወት ይቀጥላል እኮ በነገራችን አሁን ልታገባ ሊያገባ ይችላል ካልሆነም ደግሞ ካላማራቸው ካልጣማቸው ደግሞ አደባቸውን አخلاቃቸውን ዲናቸውን እንደጠበቁ ደግሞ ሜቢ ስንት አመት ላይ ቀረይ ነው ምናምን ብለው ካሉም ደግሞ ሊኖሩ ይችላሉ ሪኮመንድ ባናረገው ያገቡ መርጣሉ ተፋቶ ወንድሞች ብቻ መኖር ኸይር ስለሌለው ማለት ነው እንግዲህ አላህ ሁላችንም ትዳራችንን አላህ ይጠብቅልን ጉዳቶችን ሁሉ አላህ ቀለል ያድርግልን የተሰበሩ ልቦችን አላህ ይጠግናቸው አሚን ያ አላህ ባረከላሁ ፊክ በጣም ውብ ነበር የዛሬ